ጤና ይስጥልኝ። እኔ ትዕግስት ሳሙኤል እባላለሁ። የአይነ ርግብ ደራሲ ነኝ። ዛሬ እዚህ መጣሁት ሁላችሁንም ለማመስገን ነው። አንባቢዎች፣ ኢትዮጵያ ውስጥ ያላችሁ አንባቢዎች፣ ክፍለ ሀገር አዲስ አበባ ያላችሁ አንባቢዎች፣ በሌላችሁ ብር እየሄዳችሁ በየቦታው ገዝታችሁ ላነበባችሁ፣ ከማንበብ አልፋችሁ ደግሞ ኢንቦክስ ውስጥ በመምጣት እንድማርበት ሀሳባችሁን እይታችሁን ላካፈላችሁኝ፣ ፔጃችሁ ላይ የፌስቡክ ድረ ገጻችሁ ላይ ፎቶ ለጥፋችሁ ያስተዋወቃችሁልኝ ወዳጆቼ እጅግ በጣም አመሰግናለሁ። ይህን በቀላሉ አላየውም። ዲያስፖራዎች መጽሐፉን በአማርኛ ባታገኙትም በእንግሊዝኛ ለገዛችሁት፣ እንደገናም ደግሞ እጃችሁ ላይ ሳይደርስ ይሄ የአማርኛ መጽሐፍ ከፍላችሁ ገዝታችሁ ለዘመዶቻችሁ ኢትዮጵያ ላከፋፈላችሁ በጣም አመሰግናለሁ። በዋነኛነት ማመስገን ደግሞ ፈልገው ቲክቶከሮች፣ እኔ ቲክቶክ የለኝም፣ ግን ምን ያደረጉ ነው አንዳንድ ቲክቶከሮች መጽሐፉን ገዝተው አንብበው ከዛ ያንን ኢንተርቪው ወይም ያደረጉትን ኢንተርቪዎች በሙሉ ሰብስበው ቃለመጠይቆች እየቆራረጡ ቲክቶካቸው ላይ ይለጥፋሉ። እንደገና አይነ ርግብን ያስተዋውቃሉ። ይህም በማድረጋችሁ ሰው መጽሐፉን እየገዛ እያነበበ ነው እና ለዚህ እኔ ምንም ቃላት የለኝም። የሚረዳው አካል ይህ መጽሐፍ ተሽጦ ገብቶላቸው ለሚረዱት አካሎች ይሄ በጣም ትልቅ ነገር ነው። እንደዚህ አድርጋችሁ በፍቅር ስለተቀበላችሁት አመሰግናለሁ። ሌላው በጣም የገረመኝ አከፋፋዮች ገንዘቤን ስለሰጣችሁኝ በታማኝነት እኔ በሌለውበት ሲያልቅ አለቀ ብላችሁ ገንዘብ ስላስረከባችሁ ይሄ ትልቅ ነገር ነው። በጣም አመሰግናለሁ። በነካጃችሁ የሌሎችንም ደራሲዎች ከፈል አድርጓቸው እባካችሁ እና አንብብ አይነ ርግብን። አይነ ርግብ የ6 ታሪኮች አጫጭር ታሪኮች ስብስብ ነው። ትወዱታላችሁ። ያላነበባችሁ ጃፋር፣ በዋነኛነት ጃፋር መጽሐፍ መደብር በመሄድ ለገሃር ያለው እዛ መግዛት ትችላላችሁ። የ4 ኪሎ ያለው የጃፋር መጽሐፍ መደብር አልቆባቸዋል። 1-2 ቀን ቆይተን እናስገባለን እዛ። እስከዛ ግን ጃፋር መጽሐፍ መደብር ሄዱ። ያው በጥቅሉ ማለት የምፈልገው በጣም አመሰግናለሁ። እኔ መጽሐፌን ማስተዋወቄን አላቆምም፣ ምክንያቱም እኔ ካላሸጥኩት ማን ያሸጠዋል? ስለዚህ እመጣለሁ ደጋግሜ፣ እንዳትሰለችው። ተሽጦ እስከሚያልቅ ድረስ እየመጣው አሰለቻችኋለሁ። ግን የሚሰለቻችሁ ሰዎች አትዩቴን ቪዲዮ። እኔ ግን ለማሸጥ እስከ መጨረሻው ሰዓት ድረስ እስክታልቅ ድረስ መጽሐፏ ተሽጣ እየመጣው እቀርባለሁ እዚህ ጋር በቪዲዮ። አመሰግናለሁ ባይ